Babe, I'm not in the mood. Please get away from me. Babe, where you going? Babe, where you going? Babe, I was just playing. You were gonna leave me? You don't want me? I told him. Tadonai maliaba amigo, kusha dentiago, hagen yogigo. Kasongo Mumbari nanga. امسك هذا حط على عيونك. ايوه. وامسك هذا حط على عيونك هذا. ايوه. 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 شوف ايوه دقيقة. سوى. اوكي. هذا سوى كذا. بطل. والله بدي ما يا ما شنو طالع ايوه دقيقة. بس. عيوني وربك بعيوني. اهم شيء في الدنيا اهم شيء في الدنيا العيون. We got everything I went through, you were standing there by my side, and now you gon' be with me for the last ride. I'll share my friend, and I'll tell you all about it. See you again. Come a long way from where we began. I'll tell you all about it, and I'll see you again. علم ጭፈራውማ ያጀቡባት ነው ምን ያስተጫወት ወባት ምንድን ነው አሳይ መጽሐፍ የሚያነብ ሰው አለ። መጽሐፍ ሲያነብ ካራክተሮቹን ራሱ ነው የሚስለው። ፊልሙ ነው ሲመጣ ግን ዳይሬክተሩ አይደለ ሰው አድርጎ ያመጣለታል። ለዛም ነው አንዳንዴ በጣም የሚገራርሙ ኦልድ ኖቭል ክላሲክ ኖቭል የምንላቸው ፊልም ነው ሲመጡ ካራክተሮችን ማንወድበት ምክንያት እሱ ይመስለኛል። ምክንያቱም እኛ የምንስልበት መንገድና ሰውየው የሚስልበት መንገድ እይታው የተለያየ ስለሚሆንና ይሄን ያልኩት ለምንድን ነው? ቅድም ከዛ ከርቀት ላይ ሆነን ስናየው ይሄንን ቦታ ለደህንነት የስልስ ማልጠቅስም እዚሁ እንዳይወረወር የሚወረወር ነገር ስላለ ብዬ ነው። እንዴ የታረሰ መሬት መስሎኛል። ደስ አለኝ። ለምን? እሱን ብዙ ሰው እሱ እንዲገምትልኝ ስለፈለኩኝ። ሰው ሁለት ነገር አያይዘና ወራ ያልኳችሁ ለዛ ነው። ተመልከቱት። አንዳንዴ ይገርመኛል። ታርሶ አይደለም አይደል? ራሱ ተፈጥሮ ነው ኢራፕት አድርጎ ፈንድቶ እንዲህ አይነት በስናርስ እርሻ ላይ ምንድነው የምንለው ጓልጓል ነው የሚያክለው አይደል? ይሄ ከቋጥኝ አነሳነስ ያለ ግን ቋጥኝ የሚያክል ትልልቅ ድንጋይ ነው። ቅድም ያወራነው ነገር ትርጉም ከሰጠ ያልኳችሁ ለዚህ ነው። ይሄ ድንጋይ እንኳን ይሁት ያበቅላል። ዙሪያችሁ የምታዩት ሊችኑን ይዩት። ይሄን ፈንገስ ይዩት። የሰው ልጅ ምናልባት ለምንድን ነው በእያንዳንዱ ያስብና ምናልባት ከእምነት አንግል ስታዩት አንዳንዴ በተለይ በክርስትና እምነት ውስጥ ልክ እንደ ሄሮድስ የተረገመ ልቡን ድንጋይ አድርጌ ፈጥሬዋለሁ የሚል አለ አይደል? ከዛ ውጪ ግን ልጁን ስናድግ ሁሉ አይሰሙም። እነዚህ የተባልን ልጆች ወቅት አለን ማለት ነው፣ እድል አለን ማለት ነው። ይሄ ድንጋይ እንኳን ይሄን ማብቀል ከቻለ የሰው ልጅ ልብ እንዴት ለርህራሄ፣ ለፍቅር፣ ለመልካምነት ወቅት አለን ማለት ነው። አንዳንዴ ኢትዮጵያም ተስፋ አላት ማለት ነው። ይሄ ድንጋይ የሆነ ልብ የነበረን ሰዎች ስንመለስ ምናልባት እንደዚህ ማብቀል እንችላለን ማለት ነው። ይሄ አንደኛው ነው። She's so calm. Hey, sweet girl. Whoa, what the? I hold him up.
ቤቡትዬ መኪና ውስጥ ሆነሽ ጠብቂኝ እሺ። ዶክ ሲመጣ ሪዛልቱን ይዤ እመጣለሁ። ውድድ ነው ማርግሽ የኔ ቆንጆ። ዶክ ምን ተገኘ ነው ይላል? ደርሷል ውጤቱ። እሺ ምን ተገኘ ነው የሚያሳየው? እዚህ ጋር እንግዲህ አንተ ጣፋጮ ሆሊክ እንደሆንክ ነው። ምን ማለት ነው? ውስዋስ አዛውንት፣ መንፈስ አዛውንት አለብህ። አሮጊት ይመቻል ማለት ነው ወይ በሳይንሳዊ አጠራሩ አዛውንቶ ፎቢያ እንለዋለን እንጂ ምንም አይነት የአባላዘር በሽታ አልተገኘብኝም ማለት በጭራሽ እንዳትሰጋ። አንተ ዴት የምታረጋቸው ሴትዮ ወጣት በነበሩ ሰዓት እኚህ አሁን ያልካቸው የአባላዘር በሽታዎች አልተፈበረኩም ነበር። እነ ባምቡሌ፣ ቂጥኝ፣ ክርክር፣ ተንጣጣ ነበሩ። ምን ማለት መሰለህ አሁን ያልከኝ አንበሳ ግቢ ገብተህ በዳይኖሰር እንደመነከስ ነው አሁኑ ንግግር። ዶክ እንዲህ ነው ታዲያ። በዚህኛው ቤቡቲ አርግዛለች፣ ጸንሳልኛለች፣ ልጅ ይዛለች። ይሄ ነገር ነው ስራዬን እንድጠላው በጣም እንድበሳጭ እያደረገኛል። እንዴ አንተ ምን ሆነ ነው እንዴ? ስማ እሷቸው ሆድ ውስጥ ያለው ፊት ለፊት የሚታይ የ65 ዓመት አሮጊት እንዴ ቤቡትዬ ነው አሮጊት እያልክ ያለው ዶክተር። ስነ ስርዓት ይኑር። እንዳንጣለ ዶክተር እንዳንጣለ። አንተማ እውነትህን ነው። አንተ እውነት አለ። አንተማ ርቦሃል። አንተማ ጠምቶሃል እኮ። ስማ የምትነዳው መኪና አለ፣ የራሳቸው ቤት አላቸው። እቺ ሴትዮ ልጅ ለእናቷና ለአንተ ነው። እኔ እዛ ጋር የሚታየኝ የ60 ዓመት ቆርቋዛ አሮጊት ነው። ስርዓት ይኑር። ስማ እንዴ ውስጣቸው የሞተውን ኤክስቲንክት ልክ እንደ ኤክስቲንክት ቮልካኖ የሞተውን እንቁላል ቀስቅሶ የሚያስነሳው የአንተ የዘር ፍሬ ማን ያዘዋል ነው እንዴ? ማን ነው የምትለው? ስማ የለም በቃ አላረገዘች። አዎ ቤቡትዬ በዚህኛው ፈጣሪ አልፈቀደውም። ፈጣሪማ ፈቀደ፣ ግን እስከ 45 ዓመት ነው። አንተ እንዴት እግዚአብሔርና ሳይንስ በአንድ ሰዓት ትጋጫለህ? ማን ነው የምትለው? ሄሎ ጓደኛዬ፣ ጓደኛ ስማ አንተ ላብድ ብዬ ብቻዬን ደበረኝ። አታብድ መብረኝ። አረ ባለፈው መረረኝ ምናምን ስትል ነበር እኮ። አሁን አብረን አይሻልም? ብቻም በኋላ ይደብራል። ወይ እኔማ ኦልሬዲ ከላይ አሁን አልቄያለሁ እኮ። አሁን አይሻልም? ቀጣይ ሳምንት ውይ እስከ ቀጣይ ሳምንትማ አልጠብቅም። ቀጣይ ሳምንትማ እኔ ሙሉ አሁን አልቄ ብድ ያለብዶኛል ነው ኦልሬዲ። አሁንና በቃ ተው እንግዲህ እኔ ምንም ላደርግልህ አልችልም። እኔ ኦልሬዲ እኔ ጨራርሻለሁ። ከላይ ውልቅልቅ አድርጌያለሁ ሙሉ። ቀጣይ ሳምንትማ እኔ ባይ በቃ ባይ። ቂጥ የሌላቸው ሴቶች ወንዶች ናቸው። ዮናስ እባላለሁ። አቤል እባላለሁ። ሚኪ ይባላል። እንደ ሰይጣን ጆሮ ይደፈነን። የቀረህ አንድ ሳምንት ነው ብትባል ሳታደርግ ማለፍ የምትፈልገው ጉዳይ ምንድን ነው? ብዙዎቻችን ይህንን እንድንጠይቅ ብዙ ነገሮች ማድረግ እንችላለን። እኔ በፍጹም ማድረግ ሳላረገው መሄድ አልፈልግም። ሳላረገው መሄድ አልፈልግም የምለው የመጀመሪያው ነገር አንድ ሳምንት ለኔ በጣም በቂ። ምን ለማለት መጀመሪያ በጣም ደስ ይለኛል ወደ ፈጣሪ ስለሚሄድ፣ ከሞት በኋላ ህይወት አለ የሚባለው ነገር በጣም ስለሚናፍቀኝ የሆነች በጣም ደስ የሚል ዓለም ስላለ ደግሞ እንደ እምነት ነው ነው ሁልጊዜም የሚያርግልኝ ፈጣሪ እንደ እምነት ይሁን። ስለዚህ የመጀመሪያው ነገር ደስታ፣ ሁለተኛ ጊዜ ስለሰጠኝ ነው ምስጋና አመስገኛለሁ። ሁሌ አመሰግናለሁ፣ ግን አሁን ደግሞ የበለጠ አመሰግናለሁ የሞት ጊዜን እንዳውቅ ስላደረገ። ይሄን አለማወቃችን ብዙም የጎዳን ብዙም የጠቀመን። ሌላ የቀሩኝ ንስሐ ያልገባሁባቸው ነገሮች ካሉ ንስሐ ገባ። ለምንድን ነው የተጠራሁት? ለምንድን ነው የተሰራሁት ብለህ ታምናለህ? ሁላችንም ለሆነ ጉዳይ እንደመጣን ነው የምናስበው፣ ወይም ደግሞ አሉ እንዲህ የሚያስቡ ሰዎች አሉ። የተጠራ ነው ምድር ላይ የኖር ነው የሆነ አገልግሎት ልንሰጥ የሆነ ነገር ልናደርግ። ምን ገባህ ስለራስህ? ለምን የተጠራህ? ለምን የተሰራህ? እኔ የተጠራሁት ክርስቶስን ለመሆን ወይ ለመምሰል። ምንም ነገር በዚህ ምድር ላይ አያስቀናኝም፣ አያጓጓኝም። ገንዘብ የሚገዛው፣ ስልጣን የሚያመጣው፣ ሀብት ምናምን የሚያመጣው፣ እውቀት ምናምን ትልቁ ነገር እኔን ምሰሉ አይደል ያለ፣ እኔን ሁኑ አይደል ያለ። በእኔ ብታምኑ በቃ ሁሌ አዲስ የሚሆንብኝ የክርስቶስ የመድኃኒዓለም ነገር ፍጽ ያስበዋል። እንኳን ልትሞት ሞተህ ትነሳለህ።
ፈረስ መልኩ ሰው አምላክ ሆነ አምላክ ሰው ሆነ እኮ የተባለው እኮ በሱ የድንግል ማርያም ነገር ንጹህ ቅዱስን አምላክን ነገር በማህፀን መሸከም በቃ የሚገርመኝ ነገር ማለት ነው። እንደውም አንዳንድ ጊዜ ስለ ሃይማኖት ሲነሳ ኢየሱስ ክርስቶስ በእኛ ሙያ ሆነ የፊልም ድርሰት ካራክተር ክሬት ምናደርጋቸው አሉ አይደል? እኔ ሲወለድ አላየሁም አይደል? አምኜ እንጂ የሚመስጠኝ ታሪክ ካራክተር ራሱ የፊልም ፊክሽን እንኳን ቢሆን አምላኬ ኢየሱስ ክርስቶስ ነው። ይሄን ያህል ነው በቃ በክርስቶስ ያለ። ስለዚህ ለእኔ የተጠራሁት ቆሻሻ ኃጢአተኛ ደካማ ስለሆንኩ ነው እንጂ ሁሌ ደግሞ አሳይቶኛል። በእኔ ብታምኑ እኔ ያደረኩት ብቻ አይደለም ከዛም በላይ ማለት ትችላላችሁ። የህይወት ፕሪንሲፕል ላይ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ አንኳኩ ይከፈትላችኋል ብሎ ለሚያምን ሁሉ ይቻላል። እሺ ብትሉ ለኔም ብትታዘዙ የምድርን ፍሬና በረከት ትበላላችሁ። እምቢ ብትሉ ሰይፍ። ሁልጊዜ ክርስቶስን ከቃሉ ጋር መድኃኔዓለምን የድንግል ማርያም ልጅ መሆን ወደሱ ማደግ በቀን በቀን ሰልፍለስ መሆን ፍጽያውን እሱን መስለንና አምነን 2 እንጀራና 5 ነው ምናምን አሳ ምናምን ሺዎችን ማብላት ደስ አይልም? ኮምባይነሪ ትራክተሪ ዘር እንትን ብሎን ከዚህ በኋላ ማዳበሪያ ተወዶ የሚባለው ነገር መታመም አይደለም የታመመ መፈወስ ደስ አይልም? አይን ማብራት እንችላለን እኮ ስለ ቃል ገብቶልናል። እሱ ደግሞ በቃሉ ታማኝ ነው። ሰማይና ምድር ያልፋል እንጂ ቃል አያልፍም ብሏል። ለቃሉ ታማኝ የሆነ አምላክ ስለሆነ የሰናፍጭ ቅንጣት ወደሱ ማደግ ነው የኔ ደስ። ታዲያ ዝም ብለን ተገናኝተን ብንተኛስ? ማለት የግድ ማውራት አለብን፣ መውጣት አለብን፣ መብላት ብንተኛስ? ማን ብዬ ልሰይምሽ? ምኑን ትቼ ማን ልበልሽ? ፍጹም ድንቅ ልጅ ነሽ። ማን ብዬ ልሰይምሽ? ምኑን ትቼ ማን ልበልሽ? ፍጹም ድንቅ ልጅ ነሽ። ይኸውላችሁ ትሰሙኛላችሁ። ካሁን በኋላ በቃ እዚህ ቤት በቃ። ቆይ እሺ ምን ሆነ ነው እንዴ? ፍቅረኛዬን ላስተዋውቃችሁ ስለመጣሁ ነው እንዴ? ቤተሰቦቼ ናችሁ ብዬ አክብሬ ይዣት ስለመጣሁ ነው እንደዚህ አመናቅራችሁ የምታባራት? ይኸውላችሁ እኔ እኮ 18 ዓመት ሞልቶኛል። የፈለኩትን ማድረግ እችላለሁ። ከዚህ በኋላ በቃ ከዚህ ቤት ወጣታለሁ እንጂ በቃ ሚስትና ልጆች ጋር እኮ ነው ይዤ የመጣሁ እና እናንተ ቤተሰቦች አላችሁ